ሰበር መረጃ የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጁ መሰረት ከስርጭት ታግዶ እንዲቆይ ተወሰነ። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ አስተዳደራዊ እርምጃ መወሰዱን ዛሬ መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙኃን ባለስልጣን ባወጣው መግለጫ ያሳያል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘው ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙኃን አዋጅና ከዘርፉ ሕጎች አንጻር በመገምገም አስተዳደራዊ እርምጃ ተወስዷል። በዚሁ መሰረትም በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙኃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃን ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን መደበኛ የጋዜጠኝነትን አሰራርን የሚጥስ የፓራጆርናሊዝምን አሰራር የተከተለ ሆኖ ተገኝቷል። ጣቢያውን በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑን ስህተት መፈጸሙን ገልጿል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያ የሚሰራጩ አዲስ ምዕራፍ የተሰኘውን ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊ እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጁ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሑፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ ያሳውቃል። የኢትዮጵያ መገናኛ ብዙኃን ባለስልጣን